የሳይንስና ቴክኖሎጂ ሚኒስቴር በ2015 ሀገራችን ውጤታማ የውጭ ቴክኖሎጂዎችን በፍጥነት የመማር የማላመድና የመጠቀም አቅሟ እንዲገነባ ራዕይ አስቀምጧል። ለዚህም ይረዳ ዘንድ አጠቃላይ የሳይንስ ቴክኖሎጂና ኢኖቬሽን ስራው ከሀገሪቱ ተጨባጭ የልማት እቅዶች ጋር ተጣጥሞ እንዲመራ በ2004 ዓ.ም ወርሃ የካቲት ፖሊሲ ወጥቶለታል። የሳይንስ ቴክኖሎጂና ኢኖቬሽን ፖሊሲ ፖሊሲው ከድህነት ተላቃ መካከለኛ ገቢ ያላትን ኢትዮጵያ የመፍጠር ሂደት የማፋጠን ዓላማ አለው። የፖሊሲው ዋናው ትኩረት አቅጣጫ እንደኛ የኢኖቬሽን ስርዓትን የመዘርጋትና የማጠናከር ነው። ሁለተኛው የቴክኖሎጂ የሽግግርና ልማት ላይ ነው የሚሰራ። ሌላው የምርምር ስራዎችን የማጠናከር ነው። ከዚህም በተጨማሪ በማምረቻና በአገልግሎት መስጫ ተቋማት መካከል ትስስርን የመፍጠርና ለቴክኖሎጂ ሽግግር ምቹ ሁኔታዎችን የመፍጠር ላይ ነው ትኩረት አቅጣጫ አድርጎ የሚሰራው ማለት ነው። ፖሊሲው በዋና ዋና አቅጣጫዎቹ የኢኖቬሽን ስርዓቱን ማጠናከር፣ የቴክኖሎጂ ሽግግሩን ለማፋጠን ሀገራዊ አቅም የመገንባት ስራዎች እንዲከናወኑ ያግዛል። የሳይንስና ቴክኖሎጂ ኢኖቬሽን ፖሊሲው በባለድርሻ አካላት መተግበር ከመጀመሩ አስቀድሞ በየደረጃው ግንዛቤ መፍጠር ስራዎች ተከናውነዋል። እንግዲህ መጀመሪያ ፖሊሲው ከጸደቀ በኋላ ለሚመለከታቸው ስቴክሆልደርስ የማስተዋወቅ ስራ ነው የተሰራ። ተከታታይ ስልጠናዎች በተለይ በከፍተኛ ትምህርት ተቋማት ሁሉንም ዩኒቨርሲቲዎች ባዳረሰ መልኩ ስልጠናዎች በስፋት ተሰጥተዋል። ከዛም በሳይንስና ቴክኖሎጂ ጋር ተመሳሳይ የስራ አካባቢ ላይ የሚሰሩ የሚኒስቴር መስሪያ ቤት የስራ ኃላፊዎችም እንደዚሁ ስልጠናዎች ለመስጠት ተሞክሯል። በቅርቡ ደግሞ በየኔ ስልጠና አካሄድ በራሳችን ብቻ የምንወጣው ስለማይሆን የአሰልጣኞች ስልጠና እየሰጠን ፖሊሲውን የማስተዋወቅ ስራ በስፋት እንዲካሄድበት እያደረግን ነው። በሳይንስና ቴክኖሎጂ ኢኖቬሽን ፖሊሲው መሰረት በምክትል ጠቅላይ ሚኒስትር የሚመራና ከፍተኛ የመንግስት አመራሮች፣ የከፍተኛ ትምህርት ተቋማት አመራሮችና ተመራማሪዎችን ያካተተ ሀገር አቀፍ የሳይንስ ቴክኖሎጂና ኢኖቬሽን ምክር ቤት ተቋቁሟል። ምክር ቤቱ በቴክኖሎጂ አቅም ግንባታ፣ በሰው ኃይል ማፍራት፣ በሀብት አመዳደብ፣ በኢኖቬሽን ስርዓት ውስጥ ቅንጅታዊ ስርዓት በመፍጠርና ቴክኖሎጂውን በማላመድና በመጠቀም ላይ ይመክራል፣ ይወስናል፣ አፈጻጸሙን የመገምገም ስራም ያከናውናል። በህዳሴው የልማት ጥድፊያ ውስጥ የሰው ሀብቱ የለውጥ ምንጭ እንደሆነ በተግባር ተረጋግጧል። በቁጭት የሚሰራ ትውልድ፣ በታላቅ ወኔ ሀገር የሚያንጽ ዜጋ በሁሉም መስክ ጊዜው የጠየቀውን ታሪክ ይሰራል። የሀገሪቱ እድገት መሰረት የሆነው የሰው ሀብቱ ደግሞ በሳይንስና ቴክኖሎጂ ሊለማ ግድ ይላል። በሳይንስና ቴክኖሎጂ የቀደመ የሰው ሀብት ልማት ሀገርን ወደ ብልጽግና ያሸጋግራል። ለዚህም ነው ከታች ከአንደኛ ደረጃ ጀምሮ ተማሪዎች በሳይንስና ሂሳብ ትምህርቶች ጎልተው እንዲወጡ ጥረቶች እየተደረጉ ያሉት። የከፍተኛ ትምህርት ተቋማት የቅበላ መስፈርትም 70 እጅ የሚሆነው ለተፈጥሮ ሳይንስ ትምህርት ትኩረት ይሰጣል። የስልጠና ተቋማቱ ሳይንስና ቴክኖሎጂን ግምት ውስጥ ማስገባታቸው ደግሞ ልማቱን ለማፋጠን ድርሻ የጎላ ነው። የሳይንስ ቴክኖሎጂና ኢኖቬሽን ፖሊሲው በግልጽ እንዳስቀመጠው የሀገሪቱ ኢኮኖሚ የሚፈልገውን የላቀ ክህሎት ያላቸው ቴክኒሻኖች፣ መሐንዲሶችና ሳይንቲስቶችን በማፍራት ላይ ያተኮሩ የሳይንስና ቴክኖሎጂ ተቋማትን ማደራጀት አስፈላጊ መሆኑን ይጠቅሳል። የከፍተኛ ትምህርት ተቋማት የተማሪዎች ቅበላ ከሀገሪቱ የሳይንስና ቴክኖሎጂ የሰው ኃይል ፍላጎት የተጣጣመ እንዲሆንና የተግባር ስልጠናው ከማምረቻና አገልግሎት ሰጪ ተቋማት ጋር በቅንጅት እንዲካሄድ የማድረግ አቅጣጫ አስቀምጧል። በዚህም የከፍተኛ ትምህርት ተቋማት በክረምት ለሁለተኛ ደረጃ የሳይንስ ተማሪዎች ስልጠና መስጠትን ጨምሮ
ሌሎች ተጓዳኝ ተግባራትንም ያከናውናሉ። ብዙዎቹ አገሮች በዚህ ደረጃ የናንተን ልምድ መውሰድ ይገባናል። ምክንያቱም አፍሪካ የሚያስፈልጋት ባሁን ደረጃ የሳይንስና የምህንድስና ዕውቀት ያላቸው በተለይም በሕክምናው ዘርፍና በምህንድስናው ዘርፍ ትልቅ አስተዋጽኦ የሚያበረክቱ ወጣቶች መፍራት አለባቸው የሚል ጽኑ እምነት መያዝ ጀምረዋል። ይሄ ኢትዮጵያ ውስጥ የመጣ ፖሊሲ ነው። ይሄ ፖሊሲ ለሀገራችን ከፍተኛ አስተዋጽኦ ያበረከተን ያለው አፍሪካውያንም እየተማሩበት ያለ ፖሊሲ ሆኗል። ከዚህ ፖሊሲ አንፃር ካየነው ሀረማያ ዩኒቨርሲቲ ባሁኑ ሰዓት 83.17% ላይ ነው ያለነው። ከ70% አልፈን 83% ተማሪዎቻችን በቴክኖሎጂና በተፈጥሮ ሳይንስ ዙሪያ ላይ ያተኮሩ ናቸው። ትልቁ ውጤት አንድ ብለን የምንወስደው የሚመረቁ ተማሪዎች ለአገሪቱ ባሁኑ ወቅት ላሏት የኢንዱስትሪዎች ግባት ብቃታቸው በሚጠበቀው ደረጃ ማፍራታችን ነው። የከፍተኛ ትምህርት ተቋማት የሀገር ግንባታ ዋነኛ ሞተር የሆነው የሰው ሀብት ማፍለቂያዎች ናቸው። ኢንዱስትሪውን የሚያንቀሳቅስ የተማረ የሰው ኃይል ክህሎቱን የሚያዳብረው ከዚህ ነው። ኢንዱስትሪዎች ግብርናውን እየተኩ በፍጥነት የሚያድገውን የሀገር ኢኮኖሚ የሚሸከሙ የለውጥ ማዕከላት ናቸው። እንደየዘርፉ በተግባር ክህሎትና በቴክኖሎጂ አጠቃቀሙ የሰለጠነ የሰው ሀብት ይፈልጋሉ። ለምርት ጥራት፣ ለተወዳዳሪነትና ለፈጣን እድገት በኢንዱስትሪ ውስጥ ያለው የቴክኖሎጂ አጠቃቀምና የሰለጠነ የሰው ኃይል ትልቁን ሚና ይጫወታል። በሳይንስና ቴክኖሎጂ ሚኒስቴር ትኩረት ተሰጥቶ ከሚሰራባቸው ዘርፎች አንዱ በዩኒቨርሲቲዎችና በኢንዱስትሪዎች መካከል ያለው ትስስርን ማጠናከር ነው። በትምህርትና ስልጠና ተቋማትና በኢንዱስትሪዎች መካከል ሊኖር የሚገባው ትስስር መጠናከሩ ለሰው ሀብት ልማቱ ካለው ፋይዳ ባሻገር ለቴክኖሎጂ ሽግግር መጠናከር ድርሻው የጎላ ነው። ምንም እንኳን በዚህ ረገድ የከፍተኛ ትምህርት ተቋማት ሰልጣኞች በኢንዱስትሪ ውስጥ ተግባራዊ ስልጠና እንዲያገኙ ለማስቻል ጥረቶች ሲደረጉ የቆዩ ቢሆንም የሚፈለገውን ያህል ለውጥ ግን አላመጣም። እናም ትስስሩ በሀገሪቱ እየመዘገበ ያለውን የኢኮኖሚ እድገት ቀጣይነት ለማረጋገጥና እድገቱን በቴክኖሎጂና ምርምር የታገዘ እንዲሆን ለማስቻል የውጭ ቴክኖሎጂዎችን ለማፈላለግ፣ ለመምረጥ፣ ለማስገባት፣ ለማላመድና ለመጠቀም እንዲቻል ምክር ቤቱ የትስስር መመሪያውን አጽድቆ ስራ ላይ አውሎታል። የቴክኖሎጂ ሽግግሩና የምርምር ስርዓቱ እንዲጠናከር የከፍተኛ ትምህርት ተቋማት የቴክኒክና ሙያ ማሰልጠኛዎችና በምርምር ተቋማትና በግሉ ሴክተር መካከል ትስስር መፍጠሩ አስፈላጊ መሆኑ ታምኖበታል። የግሉ ዘርፍ የቴክኖሎጂ ሽግግር ስራዎችን በማከናወንና በመደገፍ ረገድ ያለው ሚና በቀጣይነት እያደገ እንዲሄድ ለማድረግ ትስስሩ የተሻለ መደላድል ፈጥሯል። ሪሰርች ፓርክ ከተቋቋመ ወደ 1 ዓመት አካባቢ ሆኖታል። ዩኒቨርሲቲና ኢንዱስትሪዎችን ለማገናኘት ነው ትልቁ ዓላማ። ቀደም ሲል በዩኒቨርሲቲዎች ተነጣጥሎ የሚሰሩ ስራዎችን በማህበረሰብ አገልግሎትም በሪሰርችም በኮሚኒቲ ሰርቪስ አገልግሎት ያሉትን አንድ ላይ አሰባስቦ የመስራት ዓላማ ይዞ ነው የሄደ ያለው ሪሰርች ፓርካችን። በክልላችን ውስጥ 7 ዩኒቨርሲቲዎች አሉ። ከ7ቱ ዩኒቨርሲቲዎች ውስጥ 2ቱ ላይ የቴክኖሎጂ ኢንስቲትዩት ያላቸው ናቸው፣ ራሱን ችሎ የወጣ ማለት ነው። ይሄም አንደኛ የሐዋሳ ዩኒቨርሲቲና ሁለተኛው የአርባ ምንጭ ዩኒቨርሲቲ ናቸው። ከሁለቱም ዩኒቨርሲቲዎች ጋር በ2004 አግሪመንት ነበረ። በአግሪመንቱ መሰረት የተወሰነ ስራ ሰርተናል፣ ጅምርም ስለነበረ ማለት ነው። ከድሬዳዋ ንግድና ኢንዱስትሪ ቢሮ ጋር
በመሆን እንዲሁም መስተዳድራችን ከሚገኘው ኢንዱስትሪዎች ጋር በተውጣጣ ግሩፕ ከኛም ከዩኒቨርሲቲ ባለሙያዎች የተለያዩ ፕሮግራሞችን የውይይት መድረኮችን አዘጋጅተናል። ይህ ወደ ስራ የሚወስደን ነው። ከዚህ ትስስር የሚገኘው ጥቅም ምንድነው? ኢንዱስትሪዎቹ ቀጥታ የሰለጠነ ሰው ኃይል ማቅረብ ነው። ተማሪዎቻችን ሰልጥነው ቀጥታ ወደ ኢንዱስትሪ እንዲገቡ ነው እንጂ አዲስ ስልጠና እንዳይፈልጉ። ሳይንስና ኢኖቬሽን ፖሊሲው ትልቅ ግብአት ነው የሆነን። ለምሳሌ በዙሪያችን ያሉ ኢንዱስትሪዎች አሉ እንደ ናሽናል ሲመንት እንደ ሀረር ቢራ አይነት ትላልቅ ፋብሪካዎች ከሀረር ቢራ ጋር አሁን የምርምር ፕሮጀክቶች አሉ። በጣም ምሳሌ ሊሆን የሚችል ከቢራ ፋብሪካዎች ለቀቅ ዝቃጭ አለ የሚወጣ። ይሄን ዝቃጭ እንዴት ነው ወደ ማዳበሪያነት ተጠቅመን አፈር ለምነትን እንዲጨምር ማድረግ የምንችለው የሚለው ነገር በትብብር ምርምር የጀመረበት ሁኔታ አለ። ኢቨን ቢራ ፋብሪካው የምርምር ወጪውን እስከ መሸፈን ድረስ ማለት ነው። በሲሚንቶ ኢንተርፕራይዝ ከ2005 ጀምሮ የሲሚንቶ ኢንስቲትዩት አቋቁሟል። ይህን ለማቋቋም እንደመነሻ ሲነሳ የራሱን ባለሙያዎች ብቻ አይደለም በአገራችን ውስጥ ያሉ አንጋፋ ዩኒቨርሲቲዎች ማለት የአዲስ አበባ ዩኒቨርሲቲና እንዲሁም አዳማ ዩኒቨርሲቲ መምህራንና ዕውቀትን እንደመነሻ ተጠቅሞባቸዋል። ይሄ አንዱ ሲሆን እዚህ ውስጥ እንግዲህ የዩኒቨርሲቲና የተቋም ትስስርና ሊንኬጅ መኖሩን ያሳያል። ዩኒቨርሲቲው በዲዛይን አካባቢ የማፍለቅ ሐሳቡ የማፍለቅ ጥናት ላይ አብሮ ከመስራት አኳያ እና አንዳንድ ከበድ ያሉ ቴክኖሎጂዎች ከመፋብሪካ አኳያ ዩኒቨርሲቲው መስራት አለበት። እኛ ደግሞ ተደራሽ ከማድረግ አኳያ ዕውቀቱን ወስደን ወደ ማሰልጠኛ ተቋሞች ወደ ኮሌጆች ተሸጋግረው ወደ ጥቃቅንና አነስተኛ ተቋሞች በቀላሉ እንዲደርስ ከማድረግ አኳያ አቅሙ ስላለን ተሳስረን እየሰራን ነው ያለነው። ቲቬት የሚያመጧቸው አሉ አጥንተው አይዴንቲፋይ አድርገው እነዚህ ላይ ኢንተርቬንሽን ያስፈልጋል የቴክኖሎጂ ኢንተርቬንሽን ያስፈልጋል ብለው አጥንተው ነው የሚያመጡ። ከዛ በኋላ እነሱን መሰረት አድርገን እኛ ደግሞ ፕሮፖዛል ዲቨሎፕ አድርገን የዲዛይን የፕሮቶታይፕ ዲቨሎፕመንት ከዛም ተዛማጅ ስልጠናዎች በመስጠት ለነሱ ገይን መልሰን ወደ ተጠቃሚዎች በእነሱ በኩል አድርገን ነው እየላክናቸው ያለነው። ከመሰቦም እንደዚሁ ከመሰቦም ባለፈው አመት ለምሳሌ አንድ 7 የጆይንት ፕሮጀክቶች ዲዛይን አድርገን አብረን ነው የሰራነው። ከስልጠናም ምርምርም ያካተተ ማለት ነው እና የኮንሳልታንሲ ስራዎች አሁን በተጨማሪ በዚህ አመት እነዛ እንዳሉ ሆኖ እንደቀጠሉ ሆኖ ከማይጨው ፓርቲክል ቦርድም እንደዚሁ አሁን በቅርቡ 7 ፕሮዳክቶች ለይተን ነው አሁንም እነሱ ጋር አብረን እየሰራን ያለነው። እኛ ተማሪዎች በነበርንበት ሰዓት ዩኒቨርሲቲ ኢንዱስትሪ ሪሰርች ኢንተርንሺፕ ፕሮግራም አልነበረም። ያን የዘፈረስ እኛ ዩኒቨርሲቲ ጆይን አድርገን ግራጁዌት አድርገን ከወጣን በኋላ ለፋብሪካው አዲስ ነበር የሆነው። አጋጣሚ እኔም ፋብሪካ ውስጥ ሰራ ነበር እንደ አዲስ ነው የገባሁት። ግን አሁን ያሉት ልጆች ፋብሪካውን ለምደውት ከዛ ከፋብሪካው ችግር አምጥተው ወይም ደግሞ ፋብሪካውን እንዳለ አውቀውት አንድ ሁለተኛ ደግሞ ቢያንስ አንድ ፕሮብሌም ሴሌክት አድርገው መጥተው እዚሁ እንዲፈቱት ነው የምናደርገው። እንግዲህ እኛም በጣም ጠንካራ ዊንግ አለን እንደ ፓርትነር ነው የምንወስደው መቀሌ ዩኒቨርሲቲ። እነሱ ጋር ያለው የሪሰርች ካፓሲቲ ዩቲላይዝ ማድረግ ጀምረናል አሁን። ስለዚህ ይሄንን ተግባር ላይ ከዋለ የመጨረሻው ውጤት ምንድነው የሚሆነው? የመሰቦ ሲሚንቶ ፋብሪካ ፕሮዳክቲቪቲ ይጨምራል፣ ኮስት ይቀንሳል። እንግዲህ በአገሪቱ ደረጃ ተወዳዳሪ ለመሆን ያግዘናል ማለት ነው። እኛ ጥቅም እናገኛለን። አንደኛ ምንድነው በዚህ ጥቅም ላይ ፋብሪካዎች ያላቸውን ችግሮቻቸው በጥናታዊ በሆነ መንገድ መፍትሄ ለማግኘት የሚያስችላቸው መንገድ አለ። በሁለተኛ ደረጃ ደግሞ የኛ ተማሪዎች ደግሞ በተለይ ተማሪዎቻችን ፒኤችዲ እና ኤምኤስ ማለት ለአታች ለማድረግ ለወደፊቱ የሚጠቅመው ምንድነው በቲዮሪ የተደገፈ በተግባር የተደገፈ የአካባቢውን ችግር የፋብሪካዎች ያለውን ችግር ያንን እየተናመዱ ቢሄዱ ለወደፊቱ ጥራት ያለው ትምህርት ለማስኬድ ስለሚጠቅመን በሁለቱ በኩል ይሄ ግንኙነት ጀምረናል።
ባህር ዳር ዩኒቨርሲቲ ጋር በቴክኖሎጂ ደረጃ ፋብሪካው ለምሳሌ በፕሮዳክት ዲቨሎፕመንት ይሁን የሰራተኞቻችንን የቴክኖሎጂ እውቀት በማሳደግ አብረን እንድንሰራ ከነሱ ጋር ውል እንይዛለን። ከዛ ውጪ የማንኛውም የምርምር ስራዎች ጎንደር ዩኒቨርሲቲ ከኛ ጋር እንዲሰራ በስልጣናም እንድታገስ በተለያየ ደረጃ በሴፍቲ በኢንቫይሮንመንት በማንኛውም መስኮች አብረን የምንሰራበትን ነገር ከጎንደር ዩኒቨርሲቲ ጋር ባለን ፓርትነርሺፕ እንሰራለን። ኢንዱስትሪና ዩኒቨርሲቲ ያለው ሊንኬጅ ለኛ ለተማሪዎች በጣም አሪፍ ነው። እኛም የተማርነውን ነገር ፕራክቲካሊ አፕላይ ማድረግ እና ለኛ በጣም ብዙ እውቀት እንድናገኝ ይረዳናል። በሀገር ደረጃም ማለት ሁለቱም ተባብረው በመስራታቸው ተማሪውን እንዲጠቀሙ ለሀገሪቱም በጣም ጠቃሚ መሆኑ እንደዚህ አይነት ፕሮጀክት ምናምን ሲሰሩ በጣም አሪፍ መሆኑ እዚህ ጋር መምጣታችን በጣም ጥሩ ነው። ምክንያቱም እኛ በቲዮሪ ስንማር የነበረውን ነገር በአፕላይድ እያየነው ነው አሁን እና በጣም ወደፊትም ደግሞ የሥራ እድላችን ምን እንደሚሆን እዚህ ጋር ወሰነን እንሄዳለን ማለት ነው። ለተማሪው ነገ ኢንዱስትሪ ውስጥ ገብቶ መስራት እንደሚችል ነገ የራሱን ኢንዱስትሪ መክፈት እንደሚችል ምናምን ይሄንን ነገር ተረድቶ ማለት ስለ ነገ ራዩ አቅዶ ይወጣል ዛሬ በሚያየው ነገር ማለት ነውና እኛ በጣም ደስ ብሎናል። የነገውን ህልሜን የሆነ ወደ መወሰን ደረጃ ላይ ደርሻለሁና በጣም ደስ ብሎኛል። የሚወጡ ሰልጣኞች ኢንዱስትሪው የሚደግፉ የሚያስፈነጥሩ እዛ ውስጥ በጣም የሚፈለጉ መሆናቸውን ማረጋገጥ ነው። የመጀመሪያው ይሄ ነው። ሁለተኛው ኢንዱስትሪና የዩኒቨርሲቲ ትስስር የሚባለው ኢንዱስትሪዎች አሁን በሚሰሩበት ወቅት የገጠማቸውና አሁን እነሱ ባላቸው የሰው ኃይል ብቃት ሊፈታ የማይችል ችግር እዛ ጋር ተመራምሮ መፍትሄ መቀመር የሚችል አምሮ ከዩኒቨርሲቲዎች ሄዶ መፍትሄ እንዲያመጣ ማድረግ ነው። ዩኒቨርሲቲዎች ሲመራመሩ ዝም ብሎ በባዶ ሳይሆን የኢንዱስትሪውን ችግር የሚፈቱ እንዲሆኑ ማድረግ ነው። እዚህ ጋር የኛ በተለይ በጨርቃ ጨርቅ ቴክኖሎጂያችን በጣም በርካታ ስራዎች ተሰርተዋል። ጠንካራ የሆነ የኢንዱስትሪና የእንትን ትስስር አለን። የማማከር አገልግሎት እንሰጣለን። አሁንም በርካታ ወጪ ሊቀነስባቸው የሚችሉ ኤሪያዎች አሉ። ጥራትን ማሻሻል የሚቻልባቸው ኤሪያዎች አሉ። ምርትና ምርታማነትን ሊጨምሩ የሚያስችል ኤሪያዎች አሉና እነዚህ በጥናትና በምርምር አንደኛ ለአካዳሚክ እንትኑ ከፍተኛ አስተዋጽኦ ያደርጋል ዕውቀትን ከማግኘት አኳያ። ሁለተኛ ፋብሪካው ራሱ ከዚህ የሚያገኘው ጥቅም በተወዳዳሪነቱን የሚጨምር ትርፋማነቱን የሚጨምር ስለሆነ እንደ አገር ከፍተኛ ጥቅም የሚሰጥ ስለሆነ ይሄንን ፋብሪካ በጥናትና ምርምራቸውን እየዳሰሱ ለሁለቱም ለዩኒቨርሲቲውም ለፋብሪካው ጥቅም እንዲሰሩ ነው ጥሪ የማደርገው። በጣም ከፍተኛ የሆነ ቴክስታይል ውስጥ ብዙ የሪሰርች ኬዞች አሉ። በጣም ብዙ ኬዞች አሉ። እነዚህ ኬዞች ቀረብ ብሎ የዩኒቨርሲቲው ልክ አሁን እየተሰራ እንዳለው በደንብ አጠናክሮ መስራት ይጠይቃል። በብሔራዊ ደረጃ ናሽናል ዩኒቨርሲቲ ትስስር ፎረም አለ። ይህ ፎረም በናሽናል ደረጃ ያለ ነው። ከዛ ስር እንደዚሁ 17 የሚሆኑ ቀጠናዊ ፎረሞች ኦልሬዲ ተመስርተዋል በየግሮስ ኮሪደሩ። ስለዚህ ዩኒቨርሲቲዎቹን ኤክሴል በሚያደርጉባቸው ኤሪያዎች ላይ ከኢንዱስትሪዎቹ ጋር ተሳስረው የሚሰሩበት ሁኔታ ነው ያለው። ይሄ ኦልሬዲ ተጀምሯል። በቀጣዩ ዓመትም እንደዚህ ተጠናክሮ ይቀጥላል ብለን የምናየው ነው። የሀገራት የቴክኖሎጂ አጠቃቀም የኢኮኖሚያዊ እድገታቸውን ይወስናል። በቴክኖሎጂ ያደጉ ሀገራት በኢኮኖሚም የፈረጠሙ ናቸው። የምዕራባውያኑ ስልጣኔ እየተፈታተኑ ያሉ ሀገራትም የእድገታቸው አንቀሳቃሽ ሞተር በቴክኖሎጂ አጠቃቀም ስርዓታቸው ላይ የተንጠለጠለ ነው። አድገዋል፣ በልጽገዋል የምንላቸው የዓለማችን ሀገራት ቴክኖሎጂ አጠቃቀማቸው የእድገታቸው ሚስጥር መፍቻ ቁልፍ ነው። ከዚህ አንፃር ባለፉት ጊዜያት በሀገራችን ሲተገበሩ የቆዩ የልማት ፕሮግራሞች የቴክኖሎጂ ፍላጎትን በሚገባው ደረጃ መሰረት ያደረጉ ነበሩ ለማለት አይቻልም።
እናም ከሌሎች የልማት እቅዶቻችን ጋር ተጣጥሞ የተቀረጸው የሳይንስና ቴክኖሎጂ ኢኖቬሽን ፖሊሲ የተሳካላቸውን ሀገራት ተሞክሮች ዳሶ ከራሳችን ተጨባጭ ሁኔታ ጋር እንዲጣጣም ተደርጎ ወጥቷል። በሳይንስና ቴክኖሎጂ ዘርፍ የሚደረግ ዓለም አቀፍ ትብብር ሀገራዊ የሳይንስና ቴክኖሎጂ መረጃ ለማግኘት፣ የሰው ኃይል ለማሰልጠን፣ የውጭ ኤክስፐርት ድጋፍ ለማግኘት፣ የልምድ ልውውጥ ለማድረግ፣ የጋራ ምርምር ለማካሄድ፣ በጋራ ኢንቨስትመንት ቴክኖሎጂ ለማሸጋገርና እንዲሁም ለልዩ ልዩ የሳይንስና ቴክኖሎጂ ተግባራት የሚውል የፋይናንስ ድጋፍ ለማግኘት አስፈላጊ ነው። ስለሆነም ሀገራችን ካደጉትና በማደግ ላይ ካሉት ሀገራት እንዲሁም ከልዩ ልዩ አህጉራዊና ዓለም አቀፍ ድርጅቶች ጋር የምታደርገው ትብብር ሀገራዊ የቴክኖሎጂ አቅም ግንባታን ቀዳሚ በማድረግ እየተካሄደ ነው። የቴክኖሎጂ ሽግግር አቅጣጫዎቻችን በዋናነት ውጤታማ የሆኑ የውጭ ቴክኖሎጂዎችን በማስገባት የመማር የማላመድና የመጠቀም አቅም ተገንብቶ ማየት ነው። ያ ማለት መሰረታዊ ምርምሮችና ቤዚክ ሪሰርቾችን ያግዳል ማለት አይደለም። በመሰረታዊነት ሁለት አይነት የቴክኖሎጂ ሽግግር መንገዶች አሉ። አንደኛው ከመሰረታዊ ምርምር ተነስተ አፕላይድ ሪሰርች ኤክስፐሪመንታል ዴቨሎፕመንት እያልክ እስከ መጨረሻው ፕሮቶታይፕ አምርተ ወደ ማስ ፕሮዳክሽን የምትገባበት ነው። በሌላው አንጻር ደግሞ ውጤታማ የሆኑ ቴክኖሎጂዎችን እያስገባህ በሪቨርስ ኢንጂነሪንግ አስመስሎ የመስራት አዳፕት የማድረግ እና ወደ ማስ ፕሮዳክሽን የሚሄድ አካሄድ አለ እና በአብዛኛው ፈጣን የሆኑ ኢኮኖሚ እድገት ያስመዝገቡ ሀገሮች በመጀመሪያው እድገት ሰዓት ጅማሬዎቻቸው እነኚህ ሁለተኛውን የጠቀስኩልህ በተለይ በሪቨርስ ኢንጂነሪንግ ወይም በአዳፕቴሽን ላይ ሞር ፎከስ አድርገው የሰሩ በመሆናቸው ፈጣን እድገት አስመዝግበዋል። እኛም እንደዚህ አይነት አካሄድ እንደ መሰረታዊ አቅጣጫችን ነው ብለን ወስደን እየሰራንበት ነው ያለነው። ጥቃቅንና አነስተኛ ተቋሞች ከተወዳዳሪነት አኳያ ያላቸው ማነቆ ምንድነው ብለን በእሴት ሰንሰለት ጥናት እናጠናለን። ከጥቃቅን ጀምሮ እስከ መኪና መስራት ድረስ በዛ መኪና ውስጥ ብዙ ኮምፒተንሲዎች ብዙ እውቀት እንዲያገኙ ከማድረግ አኳያ ከቴክኖሎጂው አኳያ የምንሰራቸው በርከት ያሉ ጠቃሚ ስራዎች አሉ። አነስተኛና ጥቃቅን ኢንተርፕራይዞች ያለባቸውን ክፍተት እንለይና የነሱ ምርትና ምርታማነት ሊያሻሽል የሚችሉ ቴክኖሎጂዎች ወይም የቴክኖሎጂ ማነቆ የሆነባቸውን ነገር ከለየን በኋላ ያ ቴክኖሎጂ ያለበትን እናፈላልጋለን። ልክ ስናገኝ እኛ ጋር ናሙናው እንዲሰራ እንዲፈተሽ እናደርግና ተፈትሾ የተረጋገጠ ሲሆን እነሱ ጋር አቅም ያላቸው ኢንተርፕራይዞችን መለመልና ያን ቴክኖሎጂ እንዲሰሩት እናደርጋለን፣ እናሰለጥናለን ማለት ነው። ከዛ በኋላ እነሱ ለገበያ እንዲያቀርቡት ይደረጋል። ቴክኖሎጂ ትራንስፈር ለማድረግ የተዘጋጁ ነገሮች ናቸው እነዚህ እዚህ ጋር የምናያቸው። ምሳሌ እዚህ ጋር በተማሪዎች የምርምር ስራ የተሰሩ የፕላስቲኮችን የወዳደቁ ፕላስቲኮችን ወደ ነዳጅነት የመጠቀም ሪሳይክል በማድረግ የመጠቀም ቴክኖሎጂ ነው። ይህንን የኤነርጂ አማራጭ ኢትዮጵያ የነዳጅ ድርጅት እውቅና ያገኙበት ቴክኖሎጂ ነው። ሌሎችም ጋር የምናያቸው በአፕሮፕሪየት ቴክኖሎጂ ሊሰሩ የሚችሉ የሜካኒካል ኮምፖነንቶችን ተመርጠው ለትራንስፈር የተዘጋጁ ናቸው። ቴክኖሎጂን ትራንስፈር የምናደርጋቸው እኛ አሁን ሃይቴክ የሆኑትን ሳይሆን በህብረተሰቡ በቀላሉ ሊባዙ የሚችሉ በተለይ ነው በአነስተኛና ጥቃቅን በቀላሉ ሊባዙ የሚችሉ ሊሰሩ የሚችሉትን ነው። በነገራችን ላይ መቀሌ ዩኒቨርሲቲ በዚህ በተለይ በቴክኖሎጂ ሽግግር ስራ መሳተፍ ከጀመረ ትንሽ ቆየት ብለዋል። ተጠናክሮ በተለይ መቀጠል ከጀመረ ወደ 6-7 ዓመት ሆኖታል። በተለይ ስለሆነ በዩኒቨርሲቲ ደረጃ በየእንትኑ የሚሰሩ የቴክኖሎጂ ሽግግር ስራዎች አሉ። በዚህ በእኛ ተቋም እንኳን በቴክኖሎጂ ኢንስቲትዩት ብንወስድ በተለይ እዚህ አካባቢ ካሉት ከቲቬት እና ሌሎች ከጥቃቅንና አነስተኛ እንዲሁም አካባቢያችን ካሉት ኢንዱስትሪዎች ጋር በመሆን
በየአመቱ ፕላን አውጥተን ሴሌክትድ የተመረጡ ቴክኖሎጂዎች ላይ አብረን እየሰራን እነሱን ወደ ተጠቃሚዎች በተለይ ደግሞ ወደ ጥቃቅንና አነስተኛ ትራንስፈር የማድረግ ስራዎች እየሰራን ያለ ነው። እዚህ ላይ 10 የተመረጡ ቴክኖሎጂዎችን ዲቨሎፕ አድርገን እንደ ዩኒቨርሲቲ ስልጠናው ለቲቬት ሰጥተን ለነሱ ባለሙያዎች ሰጥተን ከዛ በኋላ እነሱ ደግሞ ለጥቃቅንና አነስተኛ ተቋማት ይህንን ስልጠና ሰጥተው ፕሮዳክት ዲቨሎፕመንቱ ማስተምረው ወደ ማስ ማኒፋክቸሪንግ የገቡበት ደረጃ አለ። የማሸጋገር ስርዓቱ የራሱ ሂደት አለው። በክልሉ ውስጥ ያሉ ኢንተርፕራይዞች 150 አይነት የማምረቻ ቴክኖሎጂ ይፈልጋሉ። ከነዚህ የማምረቻ ቴክኖሎጂዎች ውስጥ 52ቱን የቴክኒክና ሙያ በቴክኒክና ሙያ አማካይነት ኢንተርፕራይዞች ሰልጥነው ሊያሸጋግሩ እንደሚችሉ አረጋግጠናል። ቴክኖሎጂ ይሰራሉ ተብሎ በተመረጡ ኢንተርፕራይዞች አቅም ያላቸውን መምህራኖች ሴሌክት አድርገን መድበን ለነሱ ሙያዊ እገዛ እንዲያደርጉ ተደርጎ 24 ቴክኖሎጂዎች እንዲሰሩ ተደርጓል። ከነኛ 24 ቴክኖሎጂዎች መካከል 15ቱ በሚገባ ተጠናቀው ተፈትሸው ዋጋ ወጥቶላቸው ለክልል ቴክኒክና ሙያ ቢሮ ተላልፏል ዋጋቸው። አሁን እነኚህ ቴክኖሎጂዎች ወደ ማብዛት ስራ ወደ መሄዱ ነው ያለነው። ቴክኒክና ሙያ ከመጀመሪያው ጀምሮ የቴክኖሎጂ ሽግግር ለኛ ያደርግልናል። ይሄ ስራ መጣ፣ ስራው ላይ እንድንሳተፍ ተጋበዝን፣ ስራውን ይሄ ስራ ሰራን ማለት ነው። ይሄን ብቻ አይደለም እነሱ ጋር የሰራ ነው። ብዙ ስራዎችን ነው እነሱ ጋር መሰራ። አሁን አጋጣሚ ነው ወጥቶ ነው እንጂ ብዙ ከ10 ከ15 ያላነሱ ማሽኖችን ከእነሱ ጋር መገናኘት በመነጋገር የተሰሩ ስራዎች አሉ። እንድንሰራ የሰጡን ማሽን የስታንዳርድ ማሽን ይባላል። የመጀመሪያው አገልግሎት ምንድነው? ልክ እንዳያችሁት ጣውላ ፊኒሺንግ ስራ ነው የሚሰራው። ዋና ዓላማ ምንድነው? ከውጭ የሚገባው ማሽን ለምን እኛ ሀገር ውስጥ ባለሙያዎች አሉ፣ ብቃቱ ያሉ ባለሙያዎች አሉ፣ ለምን አይሰሩትም ነው ስትራቴጂው። ውጭ ሀገር ከሚሰሩ ስራዎች በተሻለ ደረጃ አድርገን መስራት እንችላለን። ይወጣል። እዚህ ጋር የምንጠቀማቸው ማቴሪያሎች ጠቅላላ በቀላሉ ልናገኛቸው የምንችሉት ናቸው። በቀላሉ ሊሰሩ የሚችሉ ከዋጋም አንፃር በጣም የወረደ ነው። የውጩ ከ45,000 እስከ ከ35 እስከ 45,000 ይደርሳል። እኛ ግን በ20ዎቹ ነው የሰራነው። ከኮስት አንፃር ስናየው ከውጭ ከሚመጣው 50% ይቀንሳል። ሙያተኞችን ከማበረታታት አንፃር ኢንተርፕራይዙን ብቻ ሳይሆን የኛን ሰልጣኞች ለካ እንደዚህ ይሰራል የሚል ከፍተኛ የሆነ ተነሳሽነት እየፈጠረልን ያለ ነው። ዩኒቨርሲቲዎቻችን የምርምር ተቋማትና ሌሎች የሚሰሯቸው ምርምሮችና ጥናቶች ከሼልፍ ላይ ወርደው ተጨባጭ ለውጥ እንዲያመጡ ለማስቻል ፖሊሲው ሀገራዊን የቴክኖሎጂ አጠቃቀም አቅጣጫ ቅኝት አስተካክሎታል። ፖሊሲው በተልዕኮ በግልጽ እንዳሰፈረው ውጤታማ የሆኑ የውጭ ቴክኖሎጂዎችን ማፈላለግ፣ መምረጥ፣ ማስገባትና ቴክኖሎጂን የመማር የማላመድና የመጠቀም አቅም ቅድሚያ ትኩረት ተሰጥቶታል። በውስን ሀብትና አቅም ከልማቱ ፍጥነት ጋር በማይመጣጠን ዝግታ አዲስ ቴክኖሎጂ ለመፍጠር የሚደረግ ጥረት ብቻውን የትም እንደማያደርስ በግልጽ አመላክቷል። እናም ለቴክኖሎጂ ሽግግር የውጭ ቴክኖሎጂን ከራሳችን ጋር አጣጥመን ልማቱን እንዲደግፍ ማስቻል አሸናፊው ሐሳብ ሆነ። አሁን ባለን አቅማችን አንዱ ቴክኖሎጂን ማላመድ ነው፣ መቅዳትና ማላመድ። ይሄ የምርጫ ጉዳይ አይደለም። ይሄን በመርጥ ይሄ ሳይሆን ይሄ የግድ ነሰሲቲ ነው ያለው መጠቀም ጊዜ የለም ከሚል አኳያ ከፈጠራ ወደ አዳፕቴሽኑ ቢኬድ የተሻለ ይመስለኛል። በዋናነት በአገሪቱ የልማት ፕሮግራሞች ላይ ያተኮረ ሆኖ እነዚህ ፕሮግራሞች የሚፈልጓቸውን ቴክኖሎጂ አይነቶች በቅድሚያ የማወቅ ከዚያም እነዚህ ቴክኖሎጂዎች ኦልሬዲ ሌላው ዓለም እየተጠቀሙባቸው ያሉና ውጤታማነታቸው የተረጋገጠላቸው ስለሆኑ እነዚህን ማፈላለግ፣ መምረጥ እና የማስገባት አስገብቶም የመጠቀም የማላመድ አገልግሎት ከሰጡ በኋላም የማስወገድ በአጠቃላይ ቴክኖሎጂ ሽግግር ስርዓት ማዕቀፍ የመፍጠር ተልዕኮ ነው ያለው።
ለኢኮኖሚ እድገት ወሳኝ የሆኑት የግብርናና የኢንዱስትሪ ልማት ስራዎች በቴክኖሎጂ እንዲታገዙ ለማድረግ የሳይንስና ቴክኖሎጂ ሚኒስቴር የተለያዩ ጥረቶችን ሲያደርግ ቆይቷል። ከቴክኖሎጂ ሽግግር ልማት አንጻር የተከናወኑት ተግባራት በአብዛኛው የቴክኖሎጂ ፍላጎትን የመለየትና ቴክኖሎጂን ለመቅዳትና ለማላመድ የድጋፍ ስርዓት የመዘርጋት የመደገፍና የመከታተል ስራዎችን ሰርቷል። ከ2003 እስከ 2006 አጋማሽ ባሉት ጊዜያት ለኢንዱስትሪዎች ግብዓት የሚሆኑ ከ3000 በላይ እሴት አከል የቴክኖሎጂ መረጃዎች ተደራጅተዋል። ተተንትነው ለተለያዩ አካላት የማሰራጨት አገልግሎትም ተሰጥቷል። በቴክኖሎጂ ሽግግር ዙሪያ የምርምር ተቋማት፣ የከፍተኛ ትምህርት ተቋማት፣ የቴክኒክና ሙያ ማሰልጠኛ ተቋማትና ኢንተርፕራይዞች በመቀናጀት የሚያወጧቸው ቴክኖሎጂዎች ለኢንዱስትሪዎች ግብዓት እየሆኑ ነው። ለህብረተሰቡ በቀጥታ ደርሰው አገልግሎት የሚሰጡ ቴክኖሎጂዎችም ከየተቋማቱ ወጥተው የተሸጋገሩበት ሁኔታ ተፈጥሯል። ለቴክኖሎጂ ልማት ቁልፍ ስፍራ የሚሰጣቸው የከፍተኛ ትምህርት ተቋማት ከሰው ሀብት ልማቱ ጎን ለጎን ችግር ፈቺ ቴክኖሎጂዎችን በቀጥታ ወደ ህብረተሰቡ በማሸጋገር በኩል እያደረጉት ያለው ጥረት ተጠናክሮ ሊቀጥል የሚገባው ነው። በምርምር ተቋማት፣ በከፍተኛ ትምህርት ተቋማት፣ በትምህርት ቤቶች፣ በኢንዱስትሪዎችና በግሉ ዘርፍ የሳይንስና ቴክኖሎጂን ከማሳደግ አንጻር ድርሻቸው የጎላ ጥረቶች ይደረጋሉ። ሚኒስቴር መስሪያ ቤቱም የፋይናንስ ድጋፍና የማበረታቻ ስርዓት በመዘርጋት ጥረቶችን ይደግፋል። በዚህም ባለፉት ተከታታይ ዓመታት የተካሄዱትን ሀገር አቀፍ ሽልማቶችን ጨምሮ የተመረጡ ፕሮጀክቶች ወደ ሥራ እንዲገቡ ድጋፍ ይደረግላቸዋል። ሳይንስና ቴክኖሎጂ የሚያደርግልን አሁን ለኔ ወደ 40,000 ብር በጀት ሰጥቶኛል። ስለዚህ ይሄንን 40,000 ብር በጀት ደግሞ ለፊልድ ቪዚትና ለማሽን መስሪያ አሁን ያለችው ማሽን በዛ በጀት ነው የተሰራችው። አሁን ደግሞ ትሬኒንግም ደግሞ እንድንቀጥልበት ደግሞ አሁን እየገፋፈን ነው። በእነሱ በኩል ጥሩ ተነሳሽነት አለ። መጀመሪያ ፕሮፖዛሉን እንድንጽፍ እድሉን ሳይንስና ቴክኖሎጂ ነው እንትን ያደረገው። በዛ መሰረት ጽፈን ፕሮፖዛላችንን የፕሮጀክቱን ለሳይንስና ቴክኖሎጂ ሰሚት አድርገን ተወዳድሮ ያው ካሉት የተሻለ ተብሎ ወደ ኢምፕሊሜንቴሽን እንድንገባ ተፈቀደልን። በዛን ሰዓት ላይ ወደ 86,000 ብር ፈንድ ተፈቅዶልን ወደዚህ ስራ ገባን ማለት ነው። በእኛ ኬዝ አሳ፣ የዶሮ እርባታና ቬጂቴብልስ አንዳያችሁ እነዚህ የተለያዩ ቬጂቴብሎችን አንድ ላይ አጣምሮ የያዘ ነገር ነውና እነዛን ነገሮች በጣም የመሬት እጥረት ባለበት አካባቢ ላይ በጣም አይዲያል የሆነ ቴክኖሎጂ ነው። ይሄ ድጋፍ የማድረጉ ሁኔታ ወደፊትም ይቀጥላል። ምክንያቱም የሳይንስና ቴክኖሎጂ ሚኒስቴር መስሪያ ቤት ከተቋቋመበት ዋናው ተልዕኮ ውስጥ የዚህ ሳይንስና ቴክኖሎጂ ማህበራዊና ኢኮኖሚያዊ እንቅስቃሴዎችን የማስተባበር የማበረታታትና የመደገፍ ተልዕኮ ነው ይዞ የተነሳው። ስለዚህ ድጋፉ ያው መንግስት ትኩረት በሰጣቸው ፕሮግራሞች ላይ ነው። በግብርና፣ በአግሮ ፕሮሰሲንግ፣ በቆዳ፣ በጨርቃ ጨርቅ፣ በብረታ ብረት እነኚህን በመሳሰሉት ፕሮግራሞች ላይ ፕሮፖዛሎች ጽፈው ለሚመጡ ተመራማሪዎች ድጋፍ እናደርጋለን። የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የፈጠራ ስራዎች እንዲበረታቱና ጥቅም ላይ እንዲውሉ ተጠሪነቱ ለሳይንስና ቴክኖሎጂ ሚኒስቴር ሆኖ እንዲሰራ በአዋጅ የተቋቋመ መስሪያ ቤት ነው። ከዚህ አንጻር የንግድ ምልክቶች ጥበቃ፣ የፈጠራ፣ የቅጅና ተዛማጅ መብቶች ጥበቃና ምዝገባ ስራም ያከናውናል። የአእምሯዊ ንብረት ጥበቃ አድማሳችን ያሰፋንበት ሁኔታ ነው ያለው። በፊት የተለመደው ፓተንት ነው፣ ንግድ ምልክት ነው፣ ኮፒራይት ነው። አሁን ግን ጽሕፈት ቤታችን በዋነኝነት እየሰራ ያለው አእምሯዊ ንብረት ለልማት መዋል አለበት። ለምሳሌ ፓተንት ጥበቃ ብቻ ሳይሆን የፓተንት መረጃ ለቴክኖሎጂ ሽግግር መዋል መቻል አለብን። ንግድ ምልክት የኩባንያዎችን መጠበቅ ብቻ ሳይሆን ሀገራችን ያላቸው የግብርና ውጤቶችንም በዚህ በንግድ ምልክት አስመዝግበን ከዓለም ገበያ ላይ የድርሻችን ማግኘት የምንችልበት ሁኔታ መስራት አለብን ብለን እየሰራን ነው ያለነው። ከዛም ባሻገር የማህበረሰብ እውቀቶች ላይ በሰፊው እየሰራን ነው ያለነው።
ምን አይነት ፈጠራ ነው የት ነው የሰራው ምን ቢባል የመጀመሪያው ማስረጃ የሚሆነው የአእምሯዊ ንብረት የሰጠን እንትን ነው። ገበያ ውስጥ ለመግባት ይሄን ሰርቲፊኬት በጣም ጠቅሞኛል። ምክንያቱም የት ነው የሰራው ሲባል መጀመሪያ ማስረዳው ይሄው በሳይንስና ቴክኖሎጂ አእምሯዊ ንብረት ጥበቃ የተደረገለትና የታወቀ ምርት ነው ብዬ ስገባ ገበያ ከመሳብ አንፃር ከማስተዋወቅ አንፃር ብዙ ጥቅም አለ። የከስተመርን ኮንፊደንስ ቢልድ ከማድረግ አንፃር ብዙ ጥቅም አለ። የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ከዓለም አቀፉ የአእምሯዊ ንብረት ጥበቃ ድርጅት ጋር በመተባበር ይሰራል። ሀገራዊ ምርቶቻችንም በዓለም አቀፍ ደረጃ እውቅና እንዲያገኙ የሚያከናውናቸው ተግባራትም አሉት። ምንም እንኳን የፈጠራ ባለሙያውን መብት ለማስከበር የተለያዩ ሕጎች ቢወጡም አሁንም ግን በተለይም ከቅጂና ተዛማጅ መብቶች ጋር ተያይዞ ተግዳሮቶች ብዙ ናቸው። ባለሙያው የዘራውን ለማጨድ የማይችልበት ደረጃ ላይም ተደርሶ የቆየበት ሁኔታ ማስተዋል ይቻላል። የኪነ ጥበብ ባለሙያው ጥቅም አያገኝም። ሌሎቹ ግን የማይመለከታቸው እዚህ ስራ ላይ ብዙ ተሳትፎ የሌላቸው የገንዘብ እያመረቱ ነው። የኪነ ጥበብ ባለሙያ ወደ ድህነት ወይንም ከሀገር ወደ መሰደድ ይሄዳል። ግን ይህንን ተጠቃሚ የሆኑ በህገወጥ መንገድ የሚጠቀሙት ግን እየከበሩ ባለ ህንፃ ባለ መኪና እየሆኑ ህይወታቸውን ቤተሰቦቻቸውን እየመሩ ነው። ቀደም ብሎ በ1996 አዋጅ ከወጣ በኋላ ሰፊ የሆነ የመንግስት አስተዳደራዊ የሆነ እርምጃ ወስደዋል። በ2002 እና በ2003 እንዲሁ ሰፋፊ እርምጃዎች ተወስደዋል። ከነዛ እርምጃዎች መወሰድ በኋላም ስናየው የቅጂና ተዛማጅ መብት ጥሰቱ ሰፊ ነበረ። ወደ 96.02 ከመቶ በህገ ወጦች ላይ የተያዘ ኢንዱስትሪ ነው። ስለዚህ አሁንም ቀጣይነት ያላቸው ስራዎች በቅንጅት መሰራት የሚገባቸው ስራዎች ይኖርናል ማለት ነው። በቅርብ ጊዜ ግን በተለይ ከ2003 በኋላ በተወሰዱ እርምጃዎች አብዛኛዎቹም በዚህ ጥሰት ውስጥ የነበሩት ወይም ህገ ወጦች የምንላቸውን የቅጣት ውሳኔ ስለተላለፈባቸው ታላላቅ ለውጦች መጥተዋል። ቀድሞ የገለጽኩት ቁጥር አለ። እርምጃ ከተወሰደ በኋላ ደግሞ ወደ 69 ከመቶ ዝቅ ያለበት ሁኔታ እናያለን። ይሄ ጥሰት ደረጃው ማለት ነው። የሳይንስ ቴክኖሎጂና ኢኖቬሽን ፖሊሲው በግልጽ ካስቀመጣቸው ወሳኝ ጉዳዮች መካከል አንዱ የአካባቢ ልማትና ጥበቃ ሥራ ነው። ከዚህ አንጻር የቴክኖሎጂ አገባብ አጠቃቀምና አወጋገድ አካባቢን ከጉዳት በጠበቀ መልኩ እንዲከናወን ለማስቻል ትኩረት ተሰጥቶታል። የኢትዮጵያ ጨረራ መከላከል ባለስልጣን ከጨረራ ምንጭ መሳሪያዎች ጋር በተያያዘ ወደ ሀገር ለማስገባትና ለመጠቀም ለማጓጓዝና ለማስወገድ ባወጋገዱ ዙሪያ የሚያከናውናቸው ተግባራት የሰራተኞችን የህብረተሰቡንና የአካባቢ ደህንነትን ግምት ውስጥ ያስገቡ ናቸው። ከጨረራ ምንጮች ጋር በተያያዘ ማንኛውም ግለሰብ ወይም ተቋም የሚያከናውናቸውን ተግባራትም ለባለስልጣኑ ማሳወቅ እንዳለበት በጨረራ መከላከያ አዋጅ ተደንግጓል። ቀጣይነትና ተከታታይነት ያለው ኢኮኖሚ እድገት ለማረጋገጥ የአካባቢ ልማትና ጥበቃ ወሳኝ ድርሻ አለው። በሀገራችን አበይት ከሆኑት የአካባቢ ጉዳዮች መካከል የበረሃማነት መስፋፋት፣ የደን መመናመንና የአፈር መከላት ችግሮች ይገኙበታል። የተቀናጀ የደረቅና ፈሳሽ ቆሻሻ ማስወገጃ ስርዓት አለመስፋፋትም በተለይ በትላልቅ ከተሞች አብይ አካባቢ ችግር ሆኖ ይታያል። ስለሆነም እነዚህና ለሌሎች የሀገራችን አበይት የአካባቢ ችግሮች መፍትሄ እንዲሆን በተፈጥሮ ሀብት አጠቃቀማችንና በምንተገብረው የልማት እንቅስቃሴ የአካባቢን መጎዳትና መበከልን የሚከላከሉ የአሰራር ዘዴዎችና ቴክኖሎጂዎች ስራ ላይ እንዲውሉ ይደረጋል። የማቋቋሚያ አዋጁ 571/2000 ተብሎ የሚታወቀው ነው። በዛ ላይ የተሰጡት ሁለቱም ዋነኛ ዓላማዎች አሉ። የመጀመሪያው የጨረር አመንጪ መሳሪያዎች በተፈጥሮ ጨረራ አመንጪዎች ሊሆኑ ይችላሉ። የነዛን አጠቃቀም በሰውና በአካባቢ ላይ ጉዳት በማያደርሱበት መንገድ ስርዓት ዘርግቶ ቁጥጥርን ማከናወን ነው። ቴክኖሎጂው ለሀገራችን አዲስ እንደመሆኑ ደግሞ ሁለተኛው ፓርት
ምርምርና ስርጸትን በዛ ዘርፍ የሚደረጉ በጨረርና ኒውክሌር ቴክኖሎጂ ዙሪያ የሚደረጉ ምርምሮችን የመደገፍ የማበረታታት ዓላማዎችን ይዞ ነው የተነሳ። የኛ የጥራት መቆጣጠሪያ መሳሪያዎች ኦንላይን የሚሉት የምንጠቀምባቸው በጋማሬ ነው የሚሰሩት። ይሄ ጋማሬ ማለት በሀገሪቱ ውስጥ የጨረራ መጠንን እና የመሳሰሉትን ሌሎች ደግሞ ወደ ሀገር ውስጥ መግባት ያለባቸው እኛ የምንጠቀምባቸውና ኬሚካሎችን የመሳሰሉትን ሰውን በማይጎዳና በትክክለኛ ሬንጅ ውስጥ ሆነው ተግባራዊ ስለማድረጋችን የነሱን ድጋፍ አግኝተን ተጠቅመበት ካልሰራ እንደ ጥቅማቸው ሁሉ ጉዳትም ሊኖራቸው ስለሚችል በዚህ ዙሪያ በጣም ተሳስረና ተቀራርበን ነው እኛም ስራ ላይ የምናውለውና በዚህ ላይ ተሰስሮ አለ። እዚህ ክፍል ውስጥ በኤክስሬ ማሽኖችን የምንሰራው ጋማሪው አካባቢ የምናየው ከፍተኛ የጨረር እንትን የሚያመነጭ እንትን መሳሪያ ነው። ይሄኛው መሳሪያ እዚህኛው የተከለለ ነው። ለአካባቢው ህብረተሰብ አደጋ እንዳጋር ተደርጎ የተሰራ ነው። ይሄኛውም ጨረሩ አይወጣም፣ በምንም አይወጣም። አንደኛ ነገር እዛ ጋር የምናገኘው መሳሪያ የተቀመጠበት ቦታ የተከለለ ነው። እዛ ለሚሰሩ ሰራተኞችም እንዳይጠጉ ከፍተኛ ጥንቃቄ ይደረጋል። ማንም የአካባቢ ሰዎች ላይ አደጋ እንዳያደርስ በከፍተኛ ፕሮቴክሽን የተሰራለት ነው። ይሄም የሚት የሚያደርገው ነገር ካለ በየተወሰነ ጊዜ ከጨረር ባለስልጣን እየመጡ የትሬሾልድ ሊሚት ቫልዩን ያዩታል። ምን ያህል መጠን አለው በአካባቢው የሚት ያደርግ ነገር ካለ፣ ስለዚህ እሱ ሁሉ ቴስት ይደረጋል። ስለዚህ ሴፍ ነው እስካሁን። ሀገራችን እንግዲህ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ መስራች አባል ሀገር ናት። ከሱ ጋር ባለን የቴክኒክ ትብብር መሰረት ናሽናል ፕሮጀክቶችን እየቀረጽን በተለያዩ ናሽናል ፕሮግራም ላይ በተለይም በጤናው፣ በግብርናው፣ በውሃና ውሃ ማኔጅመንትን አስመልክቶ እና በኢንዱስትሪ ዘርፍ ላይ ተጠቃሚ የሆነች ያለች ሀገር ናት። ከግብርናው ጋር ተያይዞ በተለይም ጼጼፍ ላይ እና ገንዲ በሽታ ትራይፓኖዞማሲስ የሚባለውን ጨርሶ ለማጥፋት የምንጠቀምበት የስተራይል ኢንሴክት ቴክኒክ የሚባል አለ። ይሄም ቴክኒክ በራዲዬሽን ቴክኖሎጂ በመጠቀም ነው የማምከን ስራው የሚካሄደውና ይህን ስራ ከኤጀንሲው ጋር ባለን የቴክኒክ ትብብር ከሁሉም ፕሮጀክቶች የመጀመሪያ ቅድሚያ አድርገን የምንሰራው ነው። ሌሎቹም እንደዚሁ የራዲዮግራፈሮች ሌሎቹም በተለያዩ ቴክኒክ በራዲዮ ቴራፒና ኒውክሊየር ሜዲሲን ላይ ያለ የሰው ኃይል ላይ ስልጠና በማድረግ እገዛ አግኝታለች ሀገራችን። በአጠቃላይ በሀገራችን እየታየ ካለው እድገት አንጻር በተለይም ከኢንዱስትሪዎችና ትላልቅ ፕሮጀክቶች ጋር ተያይዞ ለጥራት ቁጥጥርና መሰል ተግባራት አገልግሎት ላይ የሚውሉ ጨረር አመንጭ መሳሪያዎች ከህብረተሰቡ ደህንነትና ከአካባቢ ጥበቃ አንጻር ጉዳት እንዳያስከትሉ ለማስቻል ባለስልጣኑ ተከታታይ የድጋፍ የክትትልና የግንዛቤ ማስጨበጥ ስራዎችንም ያከናውናል። የብሔራዊ የሳይንስ ቴክኖሎጂና ኢኖቬሽን ምክር ቤት በሀገሪቱ የሚካሄዱ ምርምሮች ከተጨባጭ ችግሮች የሚነሱና ጥቅም ላይ የሚውሉ እንዲሆኑ ለምርምር የሚውለው በጀትም ቅድሚያ ለሚሰጣቸው ፕሮግራሞች እንዲውል ለማስቻል ብሔራዊ የምርምር ካውንስል እንዲቋቋም አድርጓል። ምርምር ካውንስሉ በዋናነት በተቋማት የሚካሄዱ ምርምሮች ከሀገሪቱ የልማት ፍላጎት ጋር የተጣጣሙ እንዲሆኑ ለማስቻል ይሰራል። ለሀገራችን እድገት ወሳኝ የሆኑ ችግር ፈቺ የሆኑ ምርምሮች በሀገር አቀፍ ደረጃ ተቆጥረው ተመራማሪዎች፣ ተቋማት፣ ዩኒቨርሲቲዎች ጥሪ እየቀረበላቸው ያንን ስራ ለመስራት በፕሮጀክት እየተወዳደሩ ፈንድ እየቀረበላቸው ስርዓቱ የሚመራበት ተመራማሪዎች የሚበረታቱበት ዩኒቨርሲቲዎች በዛ ስራ የሚደገፉበት ሁሉም ተመራማሪ በዛ አቅጣጫ እንዲመራ ማድረግ ነው። ካውንስሉ አባላቶቹም በዛ ደረጃ ተዘርዝረዋል። ምርምር ካውንስል ተቋቋመ ሲባል በተለያዩ ቦታ የሚሰሩትን ሰብስቦ ወደ አንድ ለማድረግ ታስቦም አይደለም። ምርምር በተለያየ ቦታ ይካሄዳል። በምርምር ተቋማት፣ በዩኒቨርሲቲዎች ይካሄዳል።
በተለያየ ተቋማት ይካሄዳል። ይሄኛው አገራዊ የሆነ ምርምር ላይ በተለይም ግራንት የሆኑ ትልልቅ ምርምሮች ቢትዊን ኢንስቲትዩሽን ተቋማትን አስተሳስሮ ሊሰራ የሚችል ትልቅ የምርምር ፕሮጀክቶች ላይ ፎከስ ያደርጋል። ሌላው የሀገሪቷን የምርምር ማዕከል አስመልክቶ አሰስመንት ይሰራል። በምን ኤሪያ ላይ ነው ክፍተት ያለብን ጋፕ ያለብን ብሎ መቋቋም በሚገባቸው የምርምር ማዕከላት ላይ አገራዊ የምርምር ማዕከላት ላይ መንግስትን ያማክራል፣ ፕሮፖዛል ያቀርባል። በዛ ዙሪያም ላይ እንደዚሁ ይሰራል ማለት ነው። በሁሉም መስክ በመላ ሀገሪቱ እድገቱ ተጨባጭና የሚታይ ሆኗል። መንግስት በግልጽ እንዳስቀመጠውም የኢትዮጵያ እድገት ግስጋሴ መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ ነው። ይህ ደግሞ የሚቻል የሚደረስበትና የሚሆን ለመሆኑ ተከታታይ የሀገሪቱ የኢኮኖሚ እድገት ተጨባጭ ማሳያ ነው። በዚህ ሂደት የለውጥ ጉዞ በቴክኖሎጂ ሊታገዝ ግድ ነውና ነው በሁሉም ዘርፍ የሳይንስ ቴክኖሎጂና ኢኖቬሽን ስርዓት ተግባራዊ እንዲሆን በፖሊሲው ቅኝት እየተተገበረ ያለው። የሳይንስና ቴክኖሎጂ ሚኒስቴርም በ2015 በሀገራችን ውጤታማ የሆኑ የውጭ ቴክኖሎጂዎችን በፍጥነት የመማር የማላመድና የመጠቀም አቅም እንዲገነባ እየሰራ ይገኛል።